ሰላም ሰላም፣ እንዴት ናችሁ? የዩቲዩብ ጓደኞቼ ባላችሁበት ሰላም፣ ፍቅር፣ ደስታ ተመኘሁላችሁ። ዛሬም ተመልሼ መጥቻለሁ። ውድ ቤተሰቦቼ ይሄ ቪዲዮ ስትጀምሩ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። ባላችሁበት ከሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ይብዛ። እኔ የታችሁ ጫልቱ ነኝ። ስለዚህ ይሄን ቻናል ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እኔም ደግሞ ባለፈው የሆነ አንዳንድ ነገሮች አብረን እየተጫወት እየተመካከርን ሁሉም ነገር ማስተካከል ያለብን እናስተካከል ብዬ የሰራው ላይ ብዙም እይታ የለውም። አበረታቱኝ። እኔም ደግሞ ሳምንቴን ጠብቄ መጥቻለሁ ማለት ነው። የዛሬ ሳምንት ነበር የሆነ ቪዲዮ የለቀኩላችሁ። ዛሬም ተመልሼ መጥቻለሁ ማለት ነው። ስለዚህ ዛሬም ደግሞ እየመጣሁላችሁ እንድታበረታቱኝ ፈልጌ ነው ማለት። አንድ ሰው ቪዲዮ መስራት ኮንፊደንስ የሚኖረው አንድ ሰርቶ እሱ ላይ የሆነ እይታ የሆነ ኮሜንት ሲኖርም ነው። ስለዚህ አበረታቱኝ። እኔም ዛሬ ወደ እናንተ የመጣሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እኔም አንዳንድ ነገሮች ጥሩ ነገሮችን ማምጣት ስለምፈልግ ነው አበረታቱኝ የምላችሁ። ሼር ሰብስክራይብ ሳታረጉ ደግሞ ዝም ብዬ ከሰራው ማንም ጋር አይደርስም። ስለዚህ ማን ያያል? ስለዚህ አበረታቱኝ። እኔም ደግሞ ለዩቲዩብ አዲስ ስለሆንኩኝ ወይ መቦሰቴ ስህተት ሊሆን ይችላል፣ ብዙ ነገር ስህተት ሊሆን ይችላል። እናንተ ጋር የደረሰ ይሄ ቪዲዮ እናንተ ጋር የደረሰ ልጆች ለዩቲዩብም እውቀት ያላችሁ እንድታበረታቱኝ እፈልጋለሁ በአክብሮት ማለት ነው። ስለዚህ ዛሬ አብረን የምናወራው ብዙ ሰዎች የት ወንድሞቼ አረብ ሀገር ላይ ሆነን ብዙ ነገሮችን እያሳለፍን ያለ ነው አሉ ማለት ነው። በውስጥም እያናገሩካቸው ብዙ ነገሮች አለመግባባት መፍጠሩን አገር ላይ ደግሞ ቤተሰቦች ጋር ብዙ ነገሮች የሚፈጠሩ አሉ። አሁን እኛ ከሀገር ስንወጣ እቅድ አለን። እቅዱም አንደኛ ቤት ሰርተን ነው ሀገራችን ላይ የምንገባ ብለን እቅድ አለን። እቅዱንም ደግሞ እንዴት ነው የምናሳካው ስንል ከዚህ ስንወጣ እስኪ ትንሽዬ ለአመት በዓል ለእናቴ 10 ሺህ ለአባቴ 10 ሺህ ለወንድሜ 5 ሺህ ብለን የምናከፋፍል አለ እንደ ቅርጽ። አሁን በሬ ስሞትብን አሁን ገጠር ልጆች ይሄ ገጠር ነኝ እንደዛ የሚከፋፈሉት እንደዛ ነው የምታከፋፍሉት። ስለዚህ አከሌን ደስ ይበለው እያላችሁ ራሳችሁን እያጣችሁ ነው ያላችሁ። ስለዚህ ከሀገር ስንወጣ እቅዳችን አስበን ነው እንጂ መስራት ያለብን። እዚህ 10 አመትን ብትሰሪ 10 አመት ሰርተሻል፣ የተደክመሻል፣ ነይና አብረን እዚሁ ያለ ነው በልተን እናድር የሚልሽ ሰው ማንም የለም። አትሳሳጂ እቴ፣ ልመክርሽ እኔ ካንቺ በላይ አውቄ ወይ እውቀት ኖሮኝ ምናምን ሳይሆን ይሄን ነገር ብዙ ሰዎች በውስጥ እያናገሩኝ ስለሆነ ነው። እንደዚህ በቃ ስናወራ እንዴት ነው ሰርተሽ እንዴት አለ እቅድና ላይ ነው ያዋልሽው ብለን ስንጠያየቅ አብዛኞቹ ይሄ ለዘመዴ ይሄናል ሰርግ ነበረው ይሄናል ሰጥቼው ነበረ፣ ለይቴ ደግሞ እንደዚህ ያረኩላት፣ እንደዚህ ሆንኩኝ፣ እንደዚህ ሆነ፣ አሁን 2 አመት 3 አመት ነው እስካሁን ምንም አላረኩም የሚሉ ብዙ ሰዎች አሉ ማለት ነው። እንደዛ ማለት አይደለም። አስቀድመን ራሳችን ችለን ነው ለሰው መሆን የምንችለው። አስቀድሞ ሰው ራሱን ሳይወድ እንዴት ሌላ ሰው መውደድ ይችላል? ብዙ ሰዎች ራሳችን ሳንወድ ሰው መውደድ ዋጋ የለውም። አስቀድመን ራስሽን ወደሽ ለራስ አስበሽ ለሌላ ሰው መሆን ነው የምትችይው እንጂ ዝም ብለሽ አከፋፍለሽ ነገ ላይ አንቺ ባዶ እጅ ስትቀሪ ማንም ዞር ብሎ ያይሽ። ቢሆን እናትሽና አባትሽ ቢሆን ነው ከአንቺ ጋር አንቺ ጎን የሚሆን። ብዙዎቻችን አለ በቃ ዝም ብለን ሳናስብ የሆነ ነገር አድርገን ሲያበቃ ለምንድን ነው እንደዚህ ያደረኩት ብለን ተመልሰን ራሳችን እንጠይቃለን። ሳናረግ በፊት መማከር አለባችሁ። ቅርብ የሆነ ሰው በቃ ከፈጣሪ በታች ቅርብ የሆነ ሰው አማክራችሁ ይሄን ነገር እንዴት ማድረግ ካረኩ ነው ጥሩ የሚሄደው፣ እዚህ ላይ ምን ማስተካከል አለብኝ ብለን ከተጠያየቅን ችግር የለውም።
ሰው እኮ ከተወለደ በኋላ ነው እንጂ ማንም ሰው የሆነ ልምድ የለመደ ማንም ሰው የእናቱ ሆድ ውስጥ ተቀምጦ የለመደ ሰው የለም። ስለዚህ እባካችሁ ወንድሞቼ እባካችሁ ብራችሁን አስቀምጡ፣ አታባክኑ። ማንም ሰው እቅድ ያሌለው ሰው የለም። እቅዳችሁ ላይ ትኩረት አድርጉ። ዛሬ እንደዚህ ካረኩ በቃ ችግር የለውም የአንድ ወር ደግሞ እንላለን። ግን ሰዓት ሳምንት እንደምትሆን ሳምንት ደግሞ ወደ ወር ደግሞ ወደ አመት እንደሚቀየር ብዙ ነገር እንደዛ ነው የሚሄደው። ሴቶች ስንሆን ብዙ የሚያልፉን ነገር አሉ። እንደው ወንድ አይደለም። አሁን ከዚህ ስንገባ ድካም አለ። ከዚህ ገብተን ደግሞ ልጅ መውለድ አለ፣ ኑሮ መምረት አለ፣ ብዙ ነገር ስላለ ዛሬ እኛ የአንድ ወር ችግር የለውም ብለን ለሰው መስጠት ሳይሆን የተቸገረ ሰው ማገዝ ኦኬ ችግር የለውም። ግን ዝም ብለን ይሄ 5,000 ለአካል 10,000 ለአካል 20,000 ለአካል ያን እያከፋፈል ነገ ላይ ሀገራችን ገብተን ባዶ እጃችን ሲሆን ማንም ሰው ነና እዚህ እረፍ የሚለን ሰው የለም። እያያችሁ ነው። ብዙ ሰዎች 8 ዓመት አረብ ሀገር ሰርተው 6 ዓመት ብዙ ዓመት አረብ ሀገር ሰርተው አገር ገብተው ስንቶቻቸው ነው እየታመሙ ሆስፒታል እየተኙ ቀበሌ እየሄዱ እየታመሙ ያሉ ስንቶቻቸው ነው። ስለዚህ እሳቸውን አይተን እኛ ደግሞ ለእሳቸው የተሻለ መሆን አለብን። ሰው እኮ የሆነ ችግር ሲያጋጥመው እኛን አስተምሮ ሊያልፍ ይችላል እንጂ ይላባብሰን ወይ ደግሞ ያ ችግሩ ደጋግሞ እንዲመጣብን አያረገንም። ስለዚህ ብዙዎቻችን ባካችሁ ወንድሞቼ ያለፉ ሰዎች ስንት ዓመት ሰርተው የገቡ ሰዎች አይተን እኛ ደግሞ እንደሳቸው ሳንሆን ራሳችን ጠብቀን መምከር ያለብን ሰው መክረን በቃ አማክረን የሆነ ነገር ማድረግ አለብን። ስለዚህ ገንዘባችሁን አታባክኑ፣ ዝም ብላችሁ የማይሆን ቦታ እንዳታባክኑ ይላችኋለሁ። እኔ ለእናንተ በላይ ከእናንተ በላይ አውቄ ሳይሆን የተሻለኝን የተረዳሁትን ሊያካፍላችሁ ነው የመጣው። ከዚህ ላይ ደግሞ የተማራችሁን ይሄን ተምረናል፣ እውነትሽን ነው፣ ይሄን ደግሞ እንደዚህ አድርገናል የምትሉ ሰዎች ደግሞ ኮሜንት ላይ ጻፉልኝ። እኔም ደግሞ ብዙ ነገሮች የተረዳሁትን የተማርኩትን ያለፉን ሰዎች አይቼ ሁሉም ነገር የተረዳሁትን እየላችሁ ይሄን እንደዚህ አድርጉ ብለን ተመካክረን በቃ አብረን ወደፊት መሄድ አለብን። ብዙ ሰዎች ስንት ዓመት ሰርቶ መግባት ሳይሆን የሰራ ነው የሆነ ነገር ላይ